ኮሜዲያን ፍልፍሉ ከደረሰበት የዘረፋ አደጋ የተረፍኩት በተአምር ነው ይላል ከታዲያስ አዲስ you live now I'm free again የምታደምጡት ታዲያስ አዲስ ነው አብራችሁ ስለሆናችሁ ደስ አለን ከፍልፍሉ ጋር በተያያዙ አዳዲስ መረጃዎችን ይዘንላችሁ መተናል የሚገርም ነገር ወሬውን ሰኞ ካወራረው በኋላ በጣም የብሶ ጭቅጭቅ ነበር አባካችሁ ያው የደረሰበትን ነገር እንወቀው የሚል ነገር አስቀምጠው ነበር በተለይ ውጭ ሀገር ያሉ የሷ አድናቂዎች በጊዜው እንግዲህ ጋዜጣዊ መግለጫ ኢንተርቪው መስጠት አልቻለም ምክንያቱም የተመታው በተለይ ደግሞ አፉን ነው ካፉም ደግሞ ጥርሱን ስለዚህ ለማውራት አልቻለም ሆስፒታል ገብቶ ተኝቶ ነበር ብለን ፕሮግራም ባለፈው ላላዳመጡ የነበረው ነገር ባጭሩ ውስጥ ያስታውሰ ምንድን ነበር የተፈጠረው ነገር በቃ ኮሜዲያን ፍልፍሉ እሁድ ለተደበደበ የት ፒያሳ ከሚስቱ ጋር ነበር እንደውም እኔ ከመናገረው መስመር ላይ ራሱ ስላለ ምንድነው የሚባል ነገር አለ ከባለቤቱ በላይ ያወቀ ነው ይባላል ስለዚህ እስኪ መስመር ላይ ፍልፍሉ አለ ላውራው ሄሎ ፍልፍሉ እንዴት ነህ ሰላም ነኝ ሰይፍዬ እግዚአብሔር ይመስገን ምንድነው ይሄ ነገር ፕራንክ ነው እውነተኛ ድብደባ ነው ፍልፍሉ እውነተኛ ድብደባ ነው በጣም ከባድ ነበር ሰይፍዬ እስኪ ንገረኝ የት ቦታ መቼ ምን የሆነውን እስኪ ካንደበት ልስማው ፍልፍሉ ፒያሳ አካባቢ ነው እና ወደ አንድ ቦታ ለሚሄድ ከባለቤቴ ጋር ነበርኩና የባለቤቴ እህትም ነበረች እሺ ከመኪና ወረድን እንደወረድን እሷን ነው የመቷት እሷን ሲመቷት እኔ ወደ ፖሊስ ጣቢያው ጋር ለመሄድ ነው ያሰብኩት እና የመታት ልጅ ራሱ ይቅርታና ስለከነሱ የተደራጁ ናቸው ወስዶ ይጥለኛል ከጣለኝ በኋላ ከ10 ሰው በላይ ይሆናል እኔ ቀጠቅጡኝ የሚደበድቡኝ እንዴ ከዛ በስንት መከራ እንደምን ፖሊስ ጣቢያ ደረስኩኝ ከፍተኛ ድብደባ ስለነበር እኔ ወደ ሆስፒታል ሄጄ እንደገና ተመልሼ ስመጣ የሚያሳዝነው ነገር ምንም ያክል ቆንጨራና ጩቤ ምናምን ይዘዋል እሺ እና በጣም ነው የሚገርም አንድ ጥርስ አሁን እንዲወልቅ ያጭ ማስረጃ ተጽፎልኛል ተሰብሯል ውስጡ አንደኛው ጥርስ በፊትም የለም አይደል አሁን ተጨማሪ ሁለተኛ ጥርስ ወለቀ ማለት ነው ተጨማሪ ያንን ፍንጨት ነው ይያልኩ ነበር ያው እኔም ደግሞ ግጭት ነው ብዬ እንጥልል ነው አይኔ ላይም ጉዳት ደርሶብኛል በቃ መላው ሰውነቴን አቧራ ያልነካው ምላሴን ብቻ ነው ሰይፉ አስበው አንተ ለመደብደብ ነው ወይንስ በዛ ቦታ ላይ ሌላም ሰው ቢኖር ማንንም ይደበደብ ነበር እንደዛው ነው የሚያደርጉት እንዴ ከዚህ በፊት አላውቃቸው አያውቁኝ በዚህ ጉዳይ ነው እንደዚህ ተደራጅተው እንትን ያሉት አንዳንዶች ምናሉ ይመሰለ ባለፈው ኢቢኤስ ላይ ኢንተርቪው ስላረከው ዶላር ይዞ የመጣ መስሏቸው ምናልባት አስደበደብከው አይደል ሁሉ ያሉኝ ሰዎች አሉ ግን አሁን እንደምትነግረኝ ከሆነ ማንንም ሰው ቢሆን ሊደበደብ ይችል ነበር ማለት ነው አዎ ያረጉታል ሰይፍዬ ማንንም ሰው እንዴ ያዙት ቆንጨራ ይዞ ውስጥ ገብቶ ሲጠየቅ ፍልፍሉ አድናቂ ነኝ እኮ ምናምን ይለኛል ቆንጨራ ያዘው እኔም በቆንጨራ ነው የምታደንቀኝ በጣም ነው የሚከብደው በጣም ሰይፍዬ ምን ያህል ሰዎች ተያዙ 4 ሰዎች ተይዘዋል ሰይፍዬ እና ምንድነው ያነሳሳል ለዘረፋ አሉ እኔ ምን አውቃለሁ ምንም ነገር እስካሁን መርማሪው ጋር ቃል ሰጥተዋል አሁን ፍርድ ቤት ሲቀርቡ ቃላቸውን እሰማለሁ እኔ ያኪም ማስረጃዎቹ እንዳለ ጨርሼ የተኛው አስገባለሁ ያኪም ማስረጃው ምን ይላል አሁን ፍልፍሉ ምን አደጋ ደረሰበት ይላል ምን ያልደረሰብኝ ነገር አለ ከላይ ከታች እኮ ነው ሰይፉ እንደዛ ይቀጠቀጡኝ ባለቤትም ሀብሏን ወርቋን ዘርፈው ወስዶባታል እሷንም በቴስታ መጥቷታል በጣም የሚገርም ነው በጣም ነው የሚያሳዝነው ግን እዛ አካባቢ ያለው ፖሊስ ጣቢያ ጣይቱ ፍለፊት ያለው ስለደረሱልኝ ከነጩቢያቸው እጄ ከፍንጅ ስለያዙልኝ እነሱም ተመሰግንልኝ ሰይፍዬ በዚህ አጋጣሚ እንግዲህ ጣይቱ ሆቴል ፍለፊት ያለው አዲስ አበባ ፖሊስ ከኮሜዲያን ፍልፍሉ ምስጋና ደርሷቸዋል ምክንያቱም ስደበደብ የደረሱልኝ እነሱ ናቸው ብለዋል ወደ 4 አካባቢ ከተያዙ እርግጠኛ ነኝ ያነሳሳቸው ነገር ምንድነው እስከጀርባቸው ያለው ነገር ተጨማሪም ደግሞ 4ቱን መያዝ ማለት ቀሪዎቹንም ደብዳቤዎች መያዝ ማለት ይመስለኛል የሚመሩ ይመስለኛል ፍልፍሉ
አዎ እንግዲህ የመርማሪዎቹ ስራ ነው እነሱን እንዲመሩ ማረግ መቀሪዎቹም ያዙ ይመስላል። ብርስ ምናምን የደረሰብህ ከዘረፋው አደጋ ጀርባ ያጣሁት የምትለው ነገር አለ? እኔ ያጣው ትልቅ ስብዕናዬን ነው። እንዴት እዛ መሀል አስፋልት ሆኜ ሰይፉ ውስጤ ተጎድቷል። ከላይ ከአካሌ ውጪ በጣም ነው ውስጤ የተጎዳው። በዚህ ላይ ያንን ቆንጨራ ሳይ ሰይፍ ልጄ ነው ትዝ ያለኝ። አንድ ነገር በሆነስ አሁን እነሱ ደግሞ አሁን እንደዚህ ያመጡት ዘርፊያ በፊት ነጥቆ ነበርኩ። ተጎበዝም ሌባ አለ እኮ ደግሞ እንደዚህ ማለት ጅባንጎል ሌባ አለ። ከገደለ በኋላ ነው እንትን የሚለው የሚፈትሸው ስንት ይዟል ብሎ። አዎ ያ እንግዲህ አይዞን የሰሙ ሁሉ በጣም አዝነዋል። አሁን ሕክምና ክትትልህን ይጨርሳል? አሁን ሕክምና ክትትልኝ ጨርሻለሁ። ማስረጃዎቹን ከሰኞ ከሁለቱም ሆስፒታል ወስድና ለፖሊስ ጣቢያው አቀርባለሁ። ስለዚህ ጉዳዩ ወደ ክስ ይሄዳል። ከዛ በኋላ ሕግ ደግሞ የሚዳኝህን የሚሰጥህን ፍትህ ትጠብቃለህ። አዎ ተፒ አይዞን ብለናል። ኮሜዲያን ፍልፍሉ በደረሰብህ የዝርፊያ አደጋ እኛም የተሰማንን ሐዘን ነው የምንገልጸው። ፖሊስ ደርሶልሃል። ቀሪው ደግሞ የሕግ ጉዳይ ነው። የምንልህ አንድ ነገር ውስጥህን አጠንክር። በቃ ማንም ሰው እዛም ራሱ ጣቢያ እኔ እያለቀስኩ ያው ፖሊሶቹ ምናምን ተባበሩኝ። ግን እኔ እዛ ሰዓት ላይ ቀልደኛ የነበረው እኔ ቆንጨራ ያዘው ነው አድናቂ ነኝ ያለው በቆንጨራ ማድነቅ ተጀምሯል። አይዞን ፍልፍሉ ቻው። እሺ ሰይፍዬ ለመላው አድማጮች እግዚአብሔር ይስጥልኝ አመሰግናለሁ በልልኝ ከጎኔ ለቆሙት ለሁሉ።